አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች እንደምን አላችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ቪዲዮን እጀምራለሁኝ። እናንተም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ዛሬ ይህንን አዲስ የዩቲዩብ ቻናል ስከፍት ያው እናንተን ተማምኜ ነው ማለት ነው። ይህ ቻናል ሁላችንም በስደት ያለን እህቶች የምንገናኝበት እንዲሁም አብረን የምንማማርበት እና የምንበረታታበት እንዲሆንልኝ ምኞቴ ነው ማለት ነው። እና ቅመሞችዬ ሁላችንም እንደምናውቀው አረብ ሀገር ስራው በጣም ከባድ ነው። ብዙ ሰዓት እንቆማለን፣ እንደክማለን። ነገር ግን የምናገኛትን ጥቂት የእረፍት ሰዓት እንዴት ነው የምንጠቀማት? ብዙ ጊዜ ስልካችንን አንስተን ቲክቶክ ላይ ስንገባ ሰዓቱ እንዴት እንደሚሄድ ያናውቀውም። ከሰው ጋርም ስንነታረክ ወይም ምንም የማይጠቅሙ ቪዲዮዎችን ስናይ ውድ ጊዜያችን ይባክናል እና በቻልነው አቅም ሁላችንም ጊዜያችንን እንጠቀምበት ማለት እወዳለሁኝ። ይህ ደግሞ ያው ለወደፊት ህይወታችንም ሆነ ለሁሉም ነገር ይጠቅመናል ማለት ነው። ቻናሉን ከፍታችሁ አኖሮት ባትሰሩበት እንኳን ይልቁንም እንደዚህ በባሉባልታ ነገር ላይ ጊዜያችንን ከምንገድል ያችን ጥቂት ሰዓት ለራሳችን የምትጠቅመንን ነገር ብንማርባት፣ አዲስ ክህሎት ብናዳብርበት ወይም ለዲናችንም ሆነ ለነፍሳችን የሚሆን እውቀት ብንገበይ ነገ ወደ ሀገራችን ስንመለስ ትልቅ ስንቅ ይሆነናል ማለት ነው። እኔም ለራሴ የገባሁት ቃል አለ። እሱም ጊዜን ያኔ ጠቃሚ ላልሆነ ነገር ላይ ላለማዋል ማለት ነው። እናንተስ ምን ትላላችሁ? ሁላችሁም ጊዜያችሁን መጠቀም ይሻላል ማለት ነው። እና ለዚህ ነው ይሄንን ቻናል የከፈትኩት። ሁላችሁም ከጎኔ እንደምትሆኑ እርግጠኛ ነኝ ማለት ነው። እህቶቼ ያው የእናንተ ድጋፍ ለእኔ ትልቅ ነገር ነው። እኔ ገና ጀማሪ ነኝ እንደነገርኳችሁ። ስለዚህ ቪዲዮውን ላይክ በማድረግ ለሌሎች እህቶቻችን ደግሞ ሸር በማድረግ አበረታቱን። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የዚህ ቤት አባል ሆኑ። በሌላ ቪዲዮ እስከምንገናኝ ድረስ በዚህ ይበቃናል ለዛሬ ማለት ነው። ሰላም ሁኑልኝ። በያላችሁበት አላህ ይጠብቃችሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።